እስከዛሬ ምደዋወላቸው እንደ አባት እንደ እናት ምንተያይ ሰዎችም አለን። ስሜ መስከረም አበራ እባላለሁ። ተወልጄ ያደኩት በወላይታ ሶዶ ከተማ ውስጥ ነው። በበጎ ፈቃድ ስራ ከመጀመሪያው ዙር ጀምሬ እየሰራሁበት ነው ያለሁት። ወደዚህ ተቋም ከመግባቴ በፊትም በአካባቢ በተወለድኩበት አካባቢ በጎ ፈቃድ ስራ ስሰራ ነበረ። በሰላም ሚኒስቴር በጎ ፈቃድ ስራ ስንሰራ የተመደብኩት በመጀመሪያ ዙር ጉራጌና የም ዞን ነበረ። ከአካባቢ ከተወለድኩበት ወጣ ብዬ ሳስተባብር ነበረ። እዛው አካባቢ በርካታ ካልቸሮችን ከአካባቢ ወጣ ብዬ የሌላውን ቋንቋ፣ ባህል፣ የተለያዩ ነገሮችን አውቃለሁ። ቤተሰብ ፋሚሊያር የሚባሉ ነገሮችንም አግኝቻለሁ። ስቲል እስከዛሬ ምደዋወላቸው እንደ አባት እንደ እናት ምንተያይ ሰዎችም አለን። ከመጡበት ወደ ሌላ ቦታ ሄደው አግብተው እዛው ቤተሰብ መስርተው ያሉም አሉ። አሁን ባለውበት በዚህ በብሔራዊ በጎ ፈቃድ የክልል ኮኦርዲኔተር ወይ የክልል አስተባባሪ ሆኜ በዚህ ሰዓት እገኛለሁ።